ያኔ ሳለ የሸና ሊሆን ይችላል። የሸና እንዴት አለ ለምን ትሞክሪያለሽ? ባለሻለ እንዴ አሞክራታ እንዴት አለ ማንም እንዳታው እሺ። በጌታስ በኢየሱስ በቃ ችግር የለውም ዳዲ። አሁን ሻወር ገብተህ ልብስ ትቀይራለህ። ምንም ችግር የለውም። እንዴት ናችሁ? ደህና አደራችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከእንቅልፌ ገና እየተነሳሁኝ ነው። ምን አሰብኩ መሰላችሁ? ማማና ልጄና ባሌ ተኝተዋል። አይታችኋል አይደለ? ተኝተዋል። ራሳቸውንም አያውቁም። ቀድሜያቸው ተነስቼ ሁሌም ቁርስ ሰራ የለን። ዛሬ ግን ምንድን ነው የመጣልኝ ሀሳብ? ለምንድን ነው ሚስተር ደሱ ልብሱ ላይ ውሃ ደፍቼ ብራንክ ማላረገው? ከዛ ተነስቶ ሽንት ሸንቼ ነው ምንድን ነው ብሎ የሚወዛገበውን አብረን እናያለን። የቀዘቀዘ ውሃ በነገራችን ላይ ከደፋው ሊነጋ ስለሚችል ቦይለር መጀመሪያ ለኩሼ ከዛ ሄጄ ካሜራ ደብቃለሁ። የትም እንዳትሄዱ አብራችሁ ነው። አሁን እዛ እንሄዳለን። የሚፈጠረውን ነገር ሁላችንም አብረን እናያለን። በድጋሚ አሁን ደግሞ ካሜራውን እንደብቃለን። እሺ፣ በነገራችን ላይ ቤተሰብ ካሜራውን ትንሽ እንጠብቃለን። ብታዩ ባሌ በጣም ነው የሚመጠመጠው ሲተኛ ገለባበጣል ምናምን። ካሜራዎችን ላርግ ሁሉንም ነገር ጨርሻለሁ። አሁን ደግሞ ተነስ ቁርስ ለመብላት እላለሁ። ሲነሱ ቢያዩትን ሪያክሽን አብረን እናያለን። ተነሽ ቁርስ ደርስ ተነሽ ተነሳ
ቆይቼ ስለተኛሁ ማታ 7 ሰዓት ነው የተኛሁት። ለምን 7 ሰዓት አደረስክ? እሺ በርታ አንቺ ሂጂ። ቁርስ ቀርቧል አይደል? አዎ፣ ግን ለምን ልጅ የምትለኝ? እኔ መጣሁ። ሂዱ አብረን እንሄዳለን። ከመጀመሪያ ነው ደግሞ ሄድኛ የምትለኝ? ተረሳ። እሺ እናንተ ሂዱ አሉ ሂጂ አንቺ። እሺ መጣሁ። አዘጋጁ። ምንድን ነው? ሄዳለሁ። ሽንት ቤት ገብቼ እመጣለሁ። እናንተ ሂዱ። ተጨናነቅ በጣም አሞኝ ነበር እንዴ? ለበፊቱ ልጅን ተሸክመሃት ና እንሂድ። ምንድን ነው ምንድን ነው? ምን ሆነህ ነው? የምርህን ነው? ሻንጣ ያለብህ እንዴ? አይቼ ነው። ምንድን ነው? በልጅነት የሚሸልቻለው ጊዜ ፊትህም እኮ ስትነሳ ጥሩ አልነበረም። ምንድን ነው የምታየው? በቃ ልጅ አጠገብ ተነሳና ቀይር ልብስ ነው። ተነሳ ጨምረ እያሰብስከ ትረግጫለሽ። እንዴት ተረጋገጠች እኮ አዳረሰች። ከኋላ እንዳለ ምን ሆነ ነው? ባለቤት ይቆጫል። ያኛው ቢጃማ ይዘሽ ነው እስኪ ማሬ ነይ ተይ፣ ሻወር ወስዶ ይልበስ። ነይ ነይ ባትሽ ምን አሙት ነበር እንዴ? ምን እንደሆነ በቃ ሳለ ያኔ ወይ መንገድ ሽንትን እየሸናክ ሊሆን ይችላል። ማንም እንዳታወሪ እሺ? በልጅነት የራሱ ሸምቻ እንዴት ሊሆን ይችላል? ወደ ራሱ ቢሰማ ነገር አለ። ቤት ሄዳ እንዳታወራ ነገር ማሪ ለሰው እንዳታወሪ እያለሽ ነው። ራስህን እንትን በል በቃ። ይሄን አታስብ። በቃ ችግር የለውም ዳዲ። አሁን ሻወር ገብተህ ልብስ ትቀይራለህ። ምንም ችግር የለውም። ሲበልተን እንወጣለን። ተነሳ በቃ አታስብ። ተነሳ። አንተ ምንድን ነው ጭንቀት ሆነብህ እንደዚህ? በቃ ተው ማለት ነው። ጤነኛ አልነበርክም ማለት ነው። ተነሳ በቃ ችግር የለውም። አላወራም።
ሰራውልና ሽንትሽ የማይለው እያሸተትክ እንዴት አላወቅም? ና ወይኔ ያመሰሻዚራ ና ተመችቶኛል በጣም አልኳችሁ። አንቺ ምን አይነት ፕሮግራም ነው የሰራው እንዴ? አንተ ተኝተኛል ማማዴንም እኮ ዘነጋች። እኔ በጣም ነው የደነገጥኩት። ማታ ምሽቼ ስለተኛሁ ህልም አይቼ ነው ምንድን ነው በጣም ነው የፈራሁት። እኔ ያንቺ ምንም አልመሰለኝም። ልጄ ምን ትላለች? ለምን እዚህ ቁጭ ያልኩ ወጥቼ ያለወድሮ አልሄድም ካልከ ቁጭ ያልኩ አትጠራጠር። ኧረ በጌታ ምን ሆነ ነው? የእውነት በጣም አሳዘንከኝ። እኔ እንደዚህ አይነት ክብረ ነክ የሆነ ፕራንክ አትስሪብኝ እንዴ! በቃ ሰውን ልትፈልጌ ነው አሉ ስንታልሽን ነው? እሺ ፕራንክ ነው የውሸት ነው። እሺ ፕራንክ ነው የውሸት ነው። ውይ ማረ አባት ስንታልሽን ነው? እሺ በነገራችን ላይ ያው እዛ ጋር ካሜራ አለ። የሆነ ነገር በልና እንጨርስ፣ ቁርስ እንብላ። ሄደን ርቦኛል። እኔ ቃልክና ዛሬው ፕራንክ ተሰርተሃል። ይሄ ቪዲዮ የሚለቀቅ ነው፣ ህዝብ የሚያየው ነው። ስለዚህ የሆነ ነገር በላቸው አጠቃላይ። ኧረ በስመ አብ ተመስገን ጌታ። የሆነ ከመጥፎ ህልም የነቃው ነው መሰለኝ። ታውቂያለሽ አንዳንዴ የሚያስፈራ የሚያስደነግጥ ህልም ናና ይስቲ ካሜራው እንዴት እንዳደረኩት። ኧረ በእናትሽ እራሱ በቃ አሁን ተውቃት እንዳደረኩት። ይሄ ልብስህን ላንሳለ እጠቢው። እሺ እኔ የምርሽ እንትን ነው የሚመስለኝ። እጠቢው ደረስ በቃ አባይና ነገር በላቸው። ቤተሰብ እንግዲህ የዛሬ ፕራንካችን ይሄን ይመስላል። ሌላ ጊዜ ከዚህ በተሻለ በሚያስደነግጥና በሚያሳቅቅ ፕራንክ እንገናኛለን። ለአሁኑ ከሱ ጋር ሁሉ እኔ ወደ ቁርስ ሄጃለሁ። ቻው። ኧረ ጌታ ሆይ ተመስገን አምላኬ ተመስገን። ከዚህ ውርደት ያዳንከኝ። እንዴ በጣም ነበር ሞራል የተከሸከሸው። በጣም የደነገጥኩት። እንዴ ምን ሆኜ ነው አልጋ ላይ የምሸነው? የፈለገ ነገር ቢሆን አልጋ ላይ አልሸናም እንዴ